ኤልሳዕ ይላል በነበሩ ሰዎች መካከል 12 ጥማድ አምዶ ከሚያሰሙኝ መካከል አንዱ ነበር ይላል። ኤልያስ ግን መበለጠግ ይጥልበት በሬዎቹንም ማሳውንም እርሻውንም ቤተሰቡንም ተወውና ያለውን የሚመለከተውን 2 በሬ አርዶ አበላቸውና ወጣ ይላል። ለምን? ኤልያስ ላይ የነበረውን እግዚአብሔርን ግሎሪ አየ። እዛ ላይ የነበረበትን እግዚአብሔርን ጸጋ አየ። ስለዚህ እሱ ላይ ያለው የእግዚአብሔር መንፈስ ወደ ኤልሳዕ ሲመጣ ምን አይነት ተጽዕኖ እንደሚፈጥር ስለገባው ማለት። ሁለተኛ ነገሥት መጽሐፍ ምዕራፍ 2 ላይ ያለውን ቃል እንመለከታለን። ቁጥር 19 እንደርሳለን ሁላችንም። የከተማይቱም ሰዎች ኤልሳዕን ናሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃ ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃው ወዳለበቱ ምንጭ ወጥቶ ጨውም ጣለበትና እግዚአብሔር እንዲህ ይላል። ማን? እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንበትም አለ። ኤልሳዕም እንደተናገረ ነገር ውሃው እስከ ዛሬ ድረስ ተፈውሷል። እስከ ዛሬ ድረስ ተፈውሷል። ኤልሳዕም እንደተናገረ እንደዛው ቃል ውሃው እስከ ዛሬ ድረስ ተፈውሷል። ከዚህ በላይ አሜን። እስከ ዛሬ ድረስ ምን ብሏል? ተፈውሷል። በኢየሱስ ስም ይሄ ቃል በእኛ ላይ ይሰራል። አጨብጭቡና ቁጭ በሉ። ነገር ሁሉ ተፈውሶ የሚቀርበት ሰው አለ ዛሬ። አሜን ብትሉ ያዋጣል። ኢየሱስ ጌታ ነው። ክብር ለጌታ ይሆን። እንደ እግዚአብሔር ያለ ማንም የለም። የሚገርም ነው። ነብዩ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይሄን ውሃ ምን ብየዋለሁ? ፈውሼዋለሁ። ከዚህ በኋላ ይሄ ውሃ ለሞትና ለጭንገፋ ምክንያት አይሆንም። አሜን። ከዚህ በኋላ በሉሲ አገልግሎቴ፣ ህይወቴ፣ ጤናዬ፣ ስራዬ አይጨነግፍም። ከመሆን አይጨነግፍም። እንደ እግዚአብሔር ቃል እንደ ቃሉ ጉልበት እንድታምኑና እንድትቀበሉ ፈልጋለሁ። አሜን። ስንት ነገር አይምሯችን ላይ አቀደን የት ይደርሳል ብለን ገምተን ተስፋ ያደረግነው ነገር ድንገት እጃችን ላይ ወድቆ ሲታይ፣ ድንገት መንገድ ላይ ሲቀር፣ ድንገት ሲጨነግፍ የምናየው ነገር ብዙ ነው። ግን ዛሬ ጌታ እንደዚህ ብሎኛል። እኔ ስም በስሜ ስልጣን አምናችሁ ቤታችሁ ላይ፣ ስራችሁ ላይ፣ ጤናችሁ ላይ፣ ራያችሁ ላይ አዋጅ ታወጣላችሁ። የተበላሸው ከዚህ በኋላ አይበላሽም። የደረቀው ከዚህ በኋላ አይደርቅም። የተወሰደው ከዚህ በኋላ አይወሰድም። ኢቭን የተወሰደው ይመለሳል። ልቀቁና አሜን በሉ። ሃሌሉያ! ክብር ለጌታ ይሁን። እንዳያችሁት ነው ጌታችን ሆይ ያሉት ኤልሳዕ። እንደምትመለከት ምድራችን ለኑሮ ምንድን ነው? ምቹ ነው፣ ያምራል፣ ነፋሳማ ነው፣ ለምለም ነው፣ ጥሩ ነው፣ የሚመች ነው ለኑሮ። በጣም እንደምታይ ነው። በቃ ምድሪቷ ላይ ይሄ ነው የሚባል ክፉ ነገር የለም። ነገር ግን አሉ ነገር ግን ውሃው ግን ምን ይላል? ያጨነግፋል። ውሃው ግን ምን ይላል? ይገድላል። ውሃው ምን ያደርጋል? ያጨነግፋል። ብሎ ውሃው ያጨነግፋል። ስለዚህ አንተ ጋር ምን አለ? ለዚህ ለሚያጨነግፈው ውሃ ምን አለ? አንተ ጋር ምን ትለናለህ? ምን ታዘናለህ? ብለው የከተማ ሰዎች ኤልሳዕ ጋር መጡ ይላል። ታውቃላችሁ እግዚአብሔር በዘመናት መካከል በልጆቹ ያስቀመጠውን ጸጋ የሚሰራበት የሚገልጥበት ጊዜ አለ። እኛ ስንፈልግ አይደለም የሚገለጠው። እኛ ስንፈልግ አይደለም አገልግሎታችን ፐርፌክት ሆኖ ሊወጣ የሚችለው። የእግዚአብሔር ጊዜ ሲመጣ የማይፈልጉ ሁሉ ይፈልጋሉ። የእግዚአብሔር ጊዜ ሲመጣ ያንተ ውስጥ ያለው ጸጋ በትክክል ፈንክሽን ማድረግ ይጀምራል። ኢየሱስ ጌታ ነው። ሃሌሉያ! እና የሚገርማችሁ የኤልሳዕ ስራ የተገለጠው ወይ ደግሞ እዚህ ቦታ ላይ አንድ ብሎ የጀመረው በምን አይነት ሁኔታ ነው ካላችሁ እግዚአብሔርን በመስማትና እግዚአብሔርን በማስቀደም ነው። ክብር ለጌታ ይሁን። እኔ አላውቅም ከዛሬ ምሽት በኋላ
በተለያየ ዓለም ላይ ያላችሁ፣ በተለያየ አካባቢ ያላችሁ ውስጣችሁ ያለውን የእግዚአብሔርን ጸጋ መጠቀም ሲጀምሩ፣ ማውጣት ሲጀምሩ እግዚአብሔር ከሰው አቅም በላይ የሆነውን ነገር በእናንተ ውስጥ ባለው ጸጋ ይፈውሳል። በእናንተ ውስጥ ባለው ጸጋ ይፈውሳል። አንድ ሰው አሜን ይበልሲ። ኤልሳ እዚህ ቦታ ላይ ተጠርቶ ምን ትለናለህ፣ ምን ትመክረናለህ ከመባሉ በፊት የነበረው ታሪክ አለ። ይሄ መጽሐፍ እንግዲህ ሙሉውን ሂስትሪ ስታነቡ በዚህ በሁለተኛ ነገሥት መጽሐፍ ምዕራፍ 2 ላይ ያለው ሐሳብ ሙሉ ሐሳብ ወደ 4 ምንጭ ሐሳቦችን የያዘ መጽሐፍ ነው። 4 ምንጭ ሐሳቦችን ምን ማለት ነው? ይሄ አንደኛው መጽሐፍ ወይ ደግሞ ምዕራፍ 2ቱ ስትመለከቱ በ4 ሐሳብ የታጀበና በደንብ ካያችሁ 4ቱም ሐሳብ ግን የሚገራርም መልእክት የያዘ የሚገራርም የእግዚአብሔርን ፕሮግራም የሚገልጽ ሐሳብ የያዘ ቃል ነው እና እነኚህን ሐሳቦችን በደንብ ስትመለከቱ 1ኛ፣ 2ኛ፣ 3ኛ፣ 4ኛ ብዬ መናገር እፈልጋለሁ። ምክንያቱም በዚህ መጽሐፍ ላይ ዛሬ ከበፊቱ ከመጀመሪያ ከማውቀው ከማገለግለው ከተረዳሁት በላይ ቆሙ እያየሁ መጽሐፉ ብዙ ጊዜ ብድግ ብሎ የሚወጣው ምዕራፍ 2 ቁጥር 19 ነው። ካልሆነም ደግሞ ምዕራፍ 2 ቁጥር 1 እስከ 16 ያለችው ናት። ካልሆነ ከ16 እስከ 19 ያለችው፣ ከ19 እስከ 23 ያለችው እሷ ብቻ ነው የምትታየው። ዛሬ ግን አንድ በአንድ ስመለከት አንተ በጣም ብዙና ልንጠቀም የሚገባ የሚያስችል ድንቅ መልእክት አለ። ኢየሱስ ጌታ ነው። ዛሬ ጭንገፋ ይመታል። አሜን። ከማንኛውም ነገራችሁ ለዛሬ ጭንገፋ ይመታል። ሃሌሉያ ሃሌሉያ። ርዕስ መያዝ ለምትፈልጉ ሰዎች የኪዳን እርግማን በኢየሱስ ስም ይሰበራል። የኪዳን እርግማን በኢየሱስ ስም ምን ይላል? ይሰበራል። የኪዳን እርግማን በኢየሱስ ስም ይሰበራል። እስቲ ይሰበራል ነው። እስቲ የምን እርግማን? እስቲ የኪዳን እርግማን ይሰበራል ነው። እስቲ እና እነኚህን 4 ሐሳቦችን እኔ ቅድሚያ ዝም ብዬ ልይና እናንተ ቤታችሁ ሆናችሁ በደንብ ያገላበጣችሁ ማየት ማንበብና መረዳት ትችላላችሁ። እኔ የመጀመሪያውን ሐሳብ የተመለከትኩት የሚገርማችሁ ከቁጥር 1 እስከ 13 ያለው ቃል ስትመለከቱ የኤልያስን መነጠቅና ኤልያስ ላይ ሲሰራ የነበረው የእግዚአብሔር መንፈስ በኤልሳ ላይ በምን በእጥፍ አይደለም የሚለው ቃሉ በእጥፍ አይደለ? ኤልያስ ሲነጠቅ ኤልሳ ላይ የመጣው የእግዚአብሔር ክብር በምንድን ነው የመጣበት? በእጥፍ ነው አይደለ? እሺ ኤልሳ ኤልያስ ሲሄድ ከመሄዱ በፊት ኤልሳ ኤልያስን የጠየቀው ምን ነበር የጠየቀው? አንተ ላይ ሲሰራ የነበረበት መንፈስ እኔ ላይ ግን አለ በስንት እጥፍ ይምጣ አለ። እስቲ በ2 እጥፍ በሉ እስቲ፣ በ2 እጥፍ በሉ እስቲ። ማየት ትችላላችሁ። ሁለተኛ ነገሥት ምዕራፍ 2 ላይ እኮ የመጀመሪያ ቁጥር ስትመለከቱ እግዚአብሔርም ኤልያስን ይላል በታላቅ አውሎ ንፋስ ሊነጥቀውና ሊወስደው ባሰበ ሰዓት ኤልሳም ከኤልያስ ጋር ነበር ይላል። ኤልሳም ከማን ጋር? ከኤልያስ ጋር ነበር። ከዛ ኤልሳና ኤልያስ በሆነ ቦታ ላይ ነበሩና ኤልያስ ኤልሳ እንደዚህ አለ፣ ኤልሳ እግዚአብሔር የሆነ ቦታ ልኮኛልና አንተ እዚህ ቦታ ጠብቀኛል። ሀይ አልለይም ካንተ በያው ነፍሴ ምን እላለሁ እምላለሁ አልለይም። አረ እግዚአብሔር እኮ ወደ ቤቴል ልኮኝ እኮ ነው ብሎ ስለው ኖ ካንተ አልለይም የምትሄድበት ቦታ ሄዳለሁ። ከዛ ኤልያስ ወደ ቤቴል ይዞት ሄደ። ከቤቴል ደግሞ ወደ ዮርዳኖስ ብሎ ሲል ዮርዳኖስን ምን ካንተ ጋር ሄዳለሁ አለ። ከዛስ ወደ ሌላም ክፍል እንሂድ ብሎ ሲል እኔ ካንተ ጋር አብሬ ሄዳለሁ ችግር የለም አልለይም አለ። ከዛ የሚገርማችሁ መጨረሻ ላይ ግን ዮርዳኖስን ሲያልፉ ኤልሳ ኤልያስን እንዳለቀቀ ሲያል ኤልያስ ኤልሳ ለቀባቱ እሱ ለሚሰራው ቅባት እግዚአብሔር ደግሞ ቀጥሎ ባለው ዘመን በጣም እንዲጠቀሙ እንደፈለገ ሲገባው ዮርዳኖስን ከተሻገሩ በኋላ እየሄዱ ኤልሳ አንድ ነገር ተናገረ። ኤልሳ አለው አቤስን እስካሁን ድረስ ተለይ ስልህ አልተለየኸኝም፣ ደግሞም የነቢያን ልጆች የሚነግሩን መረጃ አልሰማም፣ አልተቀበልክም፣ ጸንተሃል፣ ጨክነሃል፣ ወስነሃል። ስለዚህ እኔ ምናልባት መነጠቄ ሊሆን ስለሚችል መሄዴ ሊሆን ስለሚችል ሳልሄድ በፊት ከኔ ምንድን ነው የምትፈልገዋል? ከቁጥር 1 እስከ 16 ያለውን ቃል ስትመለከቱ ማለት እና ከኔ ምንድን ነው የምትፈልገው ብሎ ሲጠይቀው ኤልሳ ኤልያስን የጠየቀው የሚገርማችሁ በጣም እንደ ስጋ አስተሳሰብ እንደ ስጋ መረዳት ሞኝነት የሚመስል በጣም እውቀት የሌለ ሰው የሚጠይቅ የሚያስመስል በስጋ ግምት፣ በመንፈስ ግን መረዳት በጣም ብስል የሆነ
ጥያቄ በጣም ኢምፖርታንት የሆነ ጥያቄ ነው ኤልሳ ኤልያስን የጠየቀው። ምክንያቱም ኤልሳ ኤልያስን ሲከተለው በነበረበት ከተማ ላይ ባለሀብት ነው፣ በጣም የታወቀ ሰው ነው። ኢቭን ለብዙ ሰው መጋቢ፣ ለብዙ ሰው ሰጪ መሆን የሚችል ሰው እንደነበረ መጽሐፉን ማየት ትችላላችሁ። አንደኛ ነገሥት 19 ይላል። ምክንያቱም ኤልሳም ይላል በነበሩ ሰዎች መካከል 12 ጥማድ ጠምዶ ከሚያሰሙኝ መካከል አንዱ ነበር ይላል። ኤልያስ ግን መጎናጸፍ የጥልበት ምንድን ያደረገው? በሬዎቹንም ማሳውንም እርሻውንም ቤተሰቡንም ተተወውና ያለውን የሚመለከተውን 2ቱን በሬ አርዶ አበላቸውና ወጣ ይላል። ለምን? ኤልያስ ላይ የነበረውን እግዚአብሔርን ግሎሪ አየ፣ ሲሰራ የነበረበትን እግዚአብሔር ጸጋ አየ። ስለዚህ እሱ ላይ ያለው የእግዚአብሔር መንፈስ ወደ ኤልሳ ሲመጣ ምን አይነት ተጽዕኖ እንደሚፈጥር ስለገባው ማለት። ስለዚህ ኤልሳ ኤልያስን አልለይም ብሎ ስላለው ኤልያስ ደግሞ በቃ ሳልሄድ የሆነ ነገር ልትጠይቀኝ አለው። ኤልሳ አንድ ነገር ነው የጠየቀው። እኔ ብር አልፈልግም፣ ያረድኩትን በሬ አልፈልግም። ከዚህ በኋላ ደግሞ ልመለስ፣ ምናልባት ጥሩ እርሻ፣ ጥሩ ማሳ፣ ጥሩ ሀብት ጠቃልልህ አንተ ላይ የሚሰራበትን የእግዚአብሔርን መንፈስ በምን እፈልጋለሁ? በእጥፍ። እስቲ በእጥፍ በሉ እስቲ። አንተ ኤልያስ እኮ በጣም ታላቅ ነብይ እኮ ነው። በመጀመሪያ ደረጃ ስለ ኤልያስ ማጥናት ከፈለጋችሁ፣ በመጀመሪያ ደረጃ ኤልያስ ላይ የሚሰራውን ቅባት ማወቅ ከፈለጋችሁ እጅግ በጣም ትልቅ ጸጋ ያለበት ሰው፣ ለዛው ሰማይን ለመዝጋት ሰማይን ለመክፈት በጠቅላይ ሚኒስትር ፊት ለመቆም ደግሞ የሞተውን ለመቀስቀስ ባህር ለመቅፈል የማይቸገር ሰው፣ ሲፈልግ ሲቆጣ ሲበሳል እሳት ከሰማይ ትውረድ ማለት የሚችል ትልቅ የእግዚአብሔር ነብይ ነው። ኤልሳ ግን ምን አለ? መንፈሳዊ ልጁ ነው። መንፈሳዊ አባቱ የነበረበት የጸጋ ደረጃ ከፍ ያለ ነው። አስባ ሰማይን 3 ዓመት ተኩል ዘጋው ይላል። ሲፈልግ ተመልሶ መጥቶ ደግሞ ዝናብ የሚሰጥ በአሁን አይደለም እግዚአብሔር ነው ብሎ ያሳፍራል። ሲፈልግ ደግሞ የሞተውን ልጅ ለማስነሳት አይታገል። ይህም ብቻም አይደለም፣ በጠቅላይ ሚኒስትር ፊት ቆሞ ለሚናገረው ቃል አይሰጋ፣ አይፈራ፣ ደፋር ነው እግዚአብሔርን የሚያምን። ስለዚህ ይህንን ታላቅ ሰው ኤልሳ እንደዚህ ያለ አንተ ላይ የሚሰራው ጸጋ በአንድ መንፈስ አልፈልግም አለ። በነበረው ሌብል ማገልገል እና አንተ ላይ የነበረው በኔ ላይ በሁለት እጥፍ አለ። ኤልያስ ምን አለ? አጭር ቃል ነው የተናገረው። የጠየቀውን ጥያቄ በጣም ያስቸግራል አለ። ለምን? ይሄንን ኤልሳ የጠየቀውን ጥያቄ ኤልያስ ማድረግ አይችልም። ጸልይልኝ ጥቂት እንደው ብሎ ቢል እጅ ጭኖ ይጸልያል። የሆነ ነገር ብሎ ቢል ማለት። አሁን ግን ኤልያስ ላይ የነበረውን ቅባት እንኳን ቢጠይቅ ኤልያስ የመስጠት አቅሙ በጣም አዳጋች ነው። ግን ምን አለ? አለፈ ኤልያስን። ለምን? አንተ አንድ ባህር ከከፈልክ እኔ ደብሉን ነው መክፈል የምፈልገዋል። አንተ 3 ዓመት ተኩል ከዘጋ እኔ 7ቱን መዝጋት ፈልጋለሁ። አንተ አንድ ሙታን ካስነሳኝ 2። ለምን? አንተ ስትሰራበት የነበረውን ቅባት ይዤ ከሄድኩማ ኤልያስ ላይ ነበረ ነው ብሎ ይልቁ ይሆናል። ነገር ግን እጥፍ ቅባት ይዤ ሲመጣ የት ደርሳል ያሉ ሰዎች በሙሉ መጥቶ እኔን ለመፍትሄ መፈለግ አለባቸው። አንዴ ልባርካችሁ፣ ከዚህ ቤት ሳትወጡ እግዚአብሔር ደብል ቅባት እጃችሁ ላይ ያስረክብ። ዛሬ በለሴ እግዚአብሔር በላይ ላይ በለሴ ደብል ቅባት በለሴ ያፈስብኛል። ያመናችሁ ሰዎች ሁሉላቸው እንዲባረኳችሁ ከዚህ ቀን ጀምሮ አካሄዳችሁ፣ አገልግሎታችሁ፣ እያንዳንዱ ነገራችሁ ከልማድ ውጭ ይሆን። አናልከቡና አሜን በለሴ። በልማድ ማገልገል ሰልችቶኛል። የተለመደ አገልግሎት፣ የተለመደ ትንቢት፣ የተለመደ ዝማሬ፣ የተለመደ ጸሎት ኔቨር። አሁን የምፈልገው የሚሻል ቅባት። የሚገርማችሁ እንደዚህ ያለው ኤልሳ አንተ ላይ የሚሰራበት የእግዚአብሔር መንፈስ እጥፍ እፈልጋለሁ አለ። ክብር ለጌታ ይሁን። እና ኤልያስ አለ አስቸጋሪ ነገር ጠይቀሃል። አሁን ግን የጠየቀው ጥያቄ ምላሽ የሚያገኘው መች ነው? እኔን ትኩር ብለህ ስታይ ሰማይ ይዞኝ ሲሄድ ትኩር ብለህ ካልየኝ ይሆናል። ካልሆነስ በዚህ ጉዳይ ተጠያቂ ያለውም ነው። መጽሐፍ ሲናገር ይህን ቃል እንደተናገረ ይላል ከሰማይ የሳሰ ነገርና በኤልሳና በኤልያስ መካከል ገባ ይላል። በየጊዜ አዲስ መስራት የምችል በየቀኑ ታምር መስራት የምችል አንድ ሰው አሜን ይበል እስቲ። ኢየሱስ ጌታ እና ከቁጥር 1 እስከ 13 ያያችሁ ቃል የምትመለከቱ ምንድን ነው? ኤልያስ ወደ ሰማይ ሲሄድ ኤልሳ ላይ ኤልያስ ላይ የሰራ የነበረው የእግዚአብሔር ቅባት በደብል እንደወደቀ ከ18 እስከ 19 ደግሞ ስትመለከቱ ደግሞ ምንድን ነው የሚለው? ልክ ኤልሳ ኤልያስ እንደተወሰደ ባዩ ሰዓት የኢያሪኮ ሰዎች ኤልሳ ጋር መጡ።
ምክንያቱም ዮርዳኖስ ከፍሎ ተሻግሯላ። ኤልያስ ሲሻገር ዮርዳኖስ ከፍሎ የተሻገረው እና 50 የሚያክሉ የነቢያት ልጆች እንደዚህ ይላል። እስቲ እናየዋለን መጨረሻው ላይ ይሉታል። አሁን ኤልያስ ስላለ ነው ባህሩን ከፍሎ የተሻገረ። ኤልያስ ከሄደ በኋላ ምክንያቱም ቀድሞ አውቋሉ። ወደ 150 የሚያክሉ ሰዎች 3 ጊዜ ምብሮታል። ጌታን ዛሬ እግዚአብሔር ከላይ ለምን ልለው ነው? ሊወስደው ነው። አውቃል ወይ ይሉታል። ኤልሳ ቀድሞ ምን ይላል? አውቄያለሁ፣ እናንተ ግን ምን በሉ? ዝም በሉ። አንደኛ እግዚአብሔር ኤልያስን ሲወስደው ኤልሳን የተካበትና ደብል ቅባት የተቀበለበትን ሀሳብ ነው የምንመለከተው በዚህ በምዕራፍ 2 ላይ ማለት ነው። ሁለተኛ የሚገርማችሁ ኤልያስ በተነጠቀ ጊዜ ሰዎቹ ኤልሳን እግዚአብሔር የሆነ ነገር እንዳስቀመጠበት ስላወቁ የሆነ ደብል ቅባት እንዳስቀመጠበት ስላወቁ ይዞ የመጡት ኤልሳ ጋር ምንድነው የመጀመሪያ ያሰምረው? ውሃው ያጨነግፋል። ውሃው ችግር አለበት። ውሃው በጣም ስጋት ውስጥ ከቶናል። እንዘራለን፣ ችግኛ እህል አያበቅልም። እንዘራለን፣ ምድሪቷ ታጨነግፋለች። ስለዚህ አንተ ጋር ምን አለ? መፍትሄው ምንድን ነው ብሎ ሲጠይቁት የሚገርማችሁ ኤልሳ አንድ ነገር ነው የተናገረው። ኦኬ ውሃው ያጨነግፋል። አዎ አሰበ። ወደ ኋላ ተመለሰ። ወደ ኋላ ሲመለስ በዚህ በዘዳግም መጽሐፍ ሲናገር ዘዳግም 28 ላይ ካያችሁ እንደዚህ የሚል ቃል አለ አይደለ? እኔን ካልሰማኝ ትእዛዜን ካልተቀበልክ በትእዛዜ ካልሄድክ ካመፅክ ብሎ ያስቀመጣችሁ የእርግማን ምን አለ? ቃል አለ። እግዚአብሔር እሱን ባለመስማቱ ምክንያት ህዝቡ እግዚአብሔር ባለመስማት ምክንያት ሊያመጣ የሚችለውን እርግማን በአግባቡ ያስቀመጠ ቃል አለ። ማየት እንችላለን። እንደው መጽሐፉን ዘዳግም 28 ከቁጥር 8 ጀምሮ ያለውን ቃል ያለው በጌታ በኢየሱስ ስም አነባለሁ። እግዚአብሔርም በረከቱ በአንተ ላይ በጎተራ በእጅም ስራ ሁሉ ላይ እንዲወርድ ያዛል። አምላክ እግዚአብሔርም በሚሰጥህ ምድር ይባርካል ይላል። ይሄ እግዚአብሔርን ስትሰማ የሚሆነው ነገር ነው። እግዚአብሔርን ሳሰማ የሚሆነውን ነገር ደግሞ እንመልከት። ከቁጥር 15 እንደዚህ ይላል፣ ነገር ግን ይላል የአምላክንም የእግዚአብሔርን ቃል ባትሰማ ዛሬም ያዘዘውን ስርዓቴንና ትእዛዜን ሁሉ ባትጠብቅ ባታደርጋትም እነዚህ መርገሞች ሁሉ ይመጡብሃል። ቀጥሎስ ያገኙማል። ምንድነው መርገሙ? በከተማ እርጉም ትሆናለህ፣ በእርሻም እርጉም ትሆናለህ ይላል። በምን በከተማ ምን ትሆናለህ? እርጉም። የኢያሪኮን ሰዎችን የገጠመው የምን ችግር ነው ከተባለ በእርሻ በምድራቸው ላይ ያለው ምንድነው? እርግማን ነው። እስቲ እርግማን ባሉ እስቲ አስባችኋል? የኪዳን እርግማን ወደ ቀላል ጸሎት አይፈርስም። የኪዳን እርግማን በልማድ ጸሎት አይፈርስም። የኪዳን እርግማን በደንብ እግዚአብሔር አይንን ከፍቶ የተፈጠረበትን የተገኘበትን የእርግማኑን ሶርስ አውቃል። በተሰጠ እግዚአብሔር በገለጠ ልክ መስመርን ካልቻልክ በጣም ተጽዕኖ ይፈጥራል። ይሄ እኮ ካያችሁ እኮ በኤልያስ ዘመን የነበረ ጉዳይ እኮ ነው። ምክንያቱም ኤልሳ ገና ተቀብቶ እንደተቀመጠ ነው ሰዎቹ ይህን ጥያቄ ይዘው መጡት። ምንድን ያሉት? ምድራችን ጥሩ ነው፣ ምድራችን መልካም፣ ነገር ግን ውሃ ያጨነግፋል፣ ይህንን ደግሞ አልሰጥም አሉ። ኤልሳ ምንድን ያለው? ጨው አምጡልኝ አለ። ምን አምጡልኝ? ጨው። ቀጥሎስ አዲስ ምን ማሰሮ ምን በሉኝ አምጡልኝ አለ። ከዛ መጽሐፍ ሲናገር ጨውንም ይዞ ሲመጡ ኤልሳ ይላል ውሃው ያጨነግፍ ወደ ነበረበት የከተማውን ፍሬ እንዳይሸጥ ይከለክል ወደ ነበረበት ወጣና ይላል መጽሐፍ ሲናገር ውሃው ላይ ምን ታለበት? እስቲ ጨው በሉ እስቲ፣ እስቲ ጨው በሉ እስቲ። ኢየሱስ ጌታ ነው። ስለዚህ በከተማይቱ ላይ የነበረ የውሃ በሽታ ውሃው ላይ እንዲጨነግፍ ያደረገበት ዋናው ዓላማ ምንድን ነው? የኪዳን እርግማን ማለት እግዚአብሔርን ባለመስማት ምክንያት። ይኸው እዚህ ጋር ካያችሁ ባትሰማው አለ። ባትሰማው ማንን? እግዚአብሔር። ባትሰማው ማንን? አምላክ። እንደቁ ባትል እና እሱ የሚያመጣውን እርግማን ነቢይ ያነሰው። እግዚአብሔር ያመጣውን እርግማን፣ እግዚአብሔር ያመጣውን በሽታ፣ እግዚአብሔር ያመጣውን ችግር ነቢይ ያነሰው፣ ፓስተር ያነሰው፣ አስተማሪ ያነሰው። ጉዳዩ ማጋ ነው? እግዚአብሔር ጋር። እስቲ እግዚአብሔር ጋር ነው በሉ። ስለዚህ ምንድን ያለው? ነገር ግን ይላል የአምላክን የእግዚአብሔርን ቃል ባሰማ። እስቲ እግዚአብሔርን ቃል እሰማለሁ ብሉ። እግዚአብሔርን ቃል እሰማለሁ። አዎ ብሩክ እንድንሆን። ለዚህ ነው ቁማሳው ምድራቸው ይዘራሉ አያፈራም። አንዱ ያገባል አይወልድም፣ ይማራል አይመረቅም፣ ቢመረቅም ስራ አያገኝም። የሆነ የዘር እርግማን አለ። የሆነ ሰው እንዳያልፍ አልፎ ከነገሩ ጋር እንዳይገናኝ አንቆ ያዘ
ተላልፎ የመጣ ነገር አለ። ኢያሪኮ ታውቃላችሁ አለ። በኢያሱ ዘመን ኢያሪኮን ሲያፈርስ የኢያሪኮን ግንብ ሲያፈርስ ኢያሱ ምንድን ያለው? አንድ ሰው አሁን የፈረሰውን ቅጥር ሊሰራ ቢነሳ የመጀመሪያውን በር ሲሰራ ምን ይሞትበታል? በኩሩ ይሞትበታል። ኢማጂን ዛሬ ከዘር ማንዘር ተላልፎ የመጣውን የትኛውንም እርግማን በኢየሱስ እንሰብራለን። አሜን። ገጥሟችኋል እኮ አንዳንድ ሰዎች እኮ እግዚአብሔር ተናግሮኛል፣ ነቢይ ተንብዮብኛል፣ ብዙ ጸሎት ጸልያል፣ ነገር ግን ከተባለው ነገር ጋር አልተገናኘውም የምንል ሰዎች፣ ነገር ግን እኛ ሳናው ይሄ ሰው እኮ አላወቀም እኮ የኢያሪኮ ሰዎች እኮ ምክንያቱም ብሎ አልገባቸውም። ኤልሳ እኮ እንደሌላ ነቢይ ወጥቶ ግደለም እፈውሳለሁ ይላል ብሎ ነው የጠየቁት። ኤልሳ ግን ገባው። ምክንያቱም ምንጭን የሚፈውስ ማን ነው? እግዚአብሔር ነው። ምንጭን የሚሰጥ ማን ነው? እግዚአብሔር። ስለዚህ ውሃው ላይ በሽታ ካለ ፈውስ በኔ እጅ አይሆንም። የኪዳን እርግማን ነው፣ በኪዳን ደግሞ አፈርሰዋል። እግዚአብሔር ለሕዝቡ ቃል የገባበት ወይ ደግሞ ኪዳን የገባው እኮ የመጀመሪያ እኮ የኪዳን አገባብ እኮ በጨው ነው አይደለ? አይደለ ወይ? አይደለ ወይ? ኢየሱስ ጌታ ነው። ሃሌሉያ። እናንተ የምድር ምንድን ናችሁ አለ? ጨው። እኔ የምድር ጨው ከሆንኩ ምድር ላይ የማይጣፍጥ ነገር እኔ ሲደርስ መጣፈጥ አለበት። አሜን ነው ወይ? ዛሬ የኪዳን እርግማን ይሰበራል። የምር ተባርከን ተመርቀን ስራ ያላገኝንበት እግዚአብሔር ተናግሮ ጸልየን ምንም ውጤት ያልሆንንበት እኛ ሳናግን ተረከዛችንን የያዘ ከአያት የመጣ ከጓደኛ የመጣ ከቤተሰብ የመጣ ከቅድመ አያት የመጣ ማንኛውም የኪዳን እርግማን ይፈርሳል። ታውቃላችሁ፣ ብዙ ሰው ይደክማል፣ ይለፋል፣ ልክ ሊበላ ሊያርፍስን መጥቶ ከእጅ የሚመታ መንፈስ። በቃ አሁንማ እኮ እግዚአብሔር ባረከኝ፣ አሁንማ ይኸው ከልፋቴ ላርፍ ነው ሲል አንዳንዱን የሚገድል መንፈስ፣ አንዳንዱን ደግሞ አሳይቶ የሚነጥቅ መንፈስ፣ አንዳንዱን ደግሞ ድካም ብቻ አድርጎ ዘመን የሚጨርስ መንፈስ። እኔ ገብቶኛል ዛሬ እግዚአብሔር እንዲህ ብሎኛል ዛሬ ከልጆች ላይ ከዚህ ቤተክርስቲያን የሚመለይ ከአንተ ላይ ከተዳር ላይ ከቤተሰብ ላይ ያለ ጌታ ዘመን ቆጥሮ የመጣ ዘር ቆጥሮ የመጣ ሳምንታት የሚመታብህ አይመስልም፣ ግን ጥቂት ነገር እየመታ የሚያስደነግጥ መንፈስ ዛሬ ይመታል። ልቀቁና ሲያሜን በሎስ ዛሬ የኪዳን መርገም ይሰበራል። በማን ስም? በኢየሱስ ስም። ጫውጣ አለበትና እንደዚህ ያለ ኤልሳ እግዚአብሔር እንደዚህ ይላል። ማን? እግዚአብሔር እንደዚህ ይላል። ምን ይላል ሲባል ከዚህ በኋላ እርግማንን ሰብሬዋለሁ። ይሄ ውሃ ተፈውሷል። ከዚህ በኋላ ይሄ ውሃ አንደኛ ለሞት ሁለተኛ ለጭንገፋ አይሆንም ማለት። ማይ ጋድ ኢየሱስ ጌታ ነው። ክብር ለጌታ ይሁን። እግዚአብሔር መጽሐፍ ሲናገር ዘጸአት ላይ 23 አካባቢ ሲናገር እኔ አምላክ ፈዋሽ አምላክ ነኝ አለ የሚለው አይደለ ወይ? እግዚአብሔር በባህሪ ፈዋሽ ነው። እግዚአብሔር በባህሪ ባራኪ ነው። እግዚአብሔር በባህሪ ከፍ የሚያደርግ አምላክ ነው። እግዚአብሔር በባህሪ አሳይቶ የሚነሳ አምላክ አይደለም። ስለዚህ እግዚአብሔር ነግሯችሁ ከፍታችሁ መጨበጥ ያቃታችሁ ሰዎች ካላችሁ ዛሬ ምስራች ሳታውቁ የእናንተን ከፍታ እርግማን ይዞ የእርግማኑን ስፍራ ደግሞ እና ሳታውቁ ረግጣችሁ ያላችሁ ሰዎች ዛሬ እርግማኑ ከላችሁ ላይ ይነሳል። እርግማን ከነገራችሁ ይነሳል። እንደዚህ ነው መጽሐፍ ሲናገር እንዲህ ይሆናል የአምላክንም የእግዚአብሔርን ቃል ብትሰማ ዛሬ የሚያዘዘውንም ትእዛዝ ሁሉ ብታደርግ ብትጠብቀውም አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርጋል። አሜን ነው ወይ? እግዚአብሔርን ከሰማ እግዚአብሔርን ካስቀደም አምላክ እግዚአብሔር በአካባቢ ካለው አሕዛብ ሁሉ ምን ያደርጋል? ምን ያደርጋል? ከፍ እንድትሉ ትፈልጋላችሁ? ውጤታማ ለመሆን ትፈልጋላችሁ? እግዚአብሔርን ብቻ ስሙት። አሜን ነው ወይ? እግዚአብሔርን የሚሰማ ሰው በእርጋታ ይኖራል፣ ያለ ስጋት፣ ያለ ጭንቀት፣ ያለ መከራ። እስቲ አሜን በሉ። እስቲ ድምጻችሁ ከፍ አድርጉና እግዚአብሔርን እሰማለሁ በሉ። ቀጥሎ ምንድን ነው የሚለው? አንተ በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። የሆድም ፍሬ፣ የምድርም ፍሬ፣ የከብትም ፍሬ፣ የላምም ረቢ፣ የበግም ረቢ ብሩክ ይሆናል። እንቅብህና ቡቃም ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህ ብሩክ ትሆናለህ። እግዚአብሔርም በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። ማይ ጉድነስ! በፊት የቆሙትን ጠላቶችን ምን ያደርጉ ይሆናል? የተመቱ። እስኪ የተመቱ ሆኖ ክብር ለጌታ ይሁን። ሃሌሉያ!
ኤልሳ ልክ እግዚአብሔር እንደረዳው እግዚአብሔር እንደቀባው የኤልያስ መንፈስ በላዩ ላይ እንደወረደ ሲገባው አንድ ነገር ነው ያደረገው። የኢያሪኮ ሰዎች ፈልገው ሲመጡ ውሃ ያጨነግፋል፣ ውሃ ፍሬ እንዳይሰጥ ያደርጋል ብሎ ስምድ ያደርገው ጨውና ማሰሮ አምጡልኛል ይዞ ወጣና ጨውን ውሃ ላይ ከጨመረ በኋላ ለዛ እግዚአብሔር እንደዚህ ይላል። ምክንያቱም የኢያሪኮ ሰዎች እግዚአብሔር እንደዚህ ይላል የሚለው ቃል ከሰሙ በኋላ ብሩክ መሆን ይጀምራሉ፣ መባረክ ይጀምራል። ውሃው ማጨንገፍ ያቆማል። ምድሪቷ ትውልድን ትተፋለች። የተዋጠ በረከት ይተፋል ማለት ምድር ያለው እግዚአብሔር እንደዚህ ይላል፣ ከዛሬ ጀምሮ ይዋ ፈውሼዋለሁ፣ ይዋ ከዚህ በኋላ ጭንገፋ ለሞት አይሆንም ማለት እንደዚህ ይላል። የእግዚአብሔርም ሰው ኤልሳ እንደተናገረ ያዋ እስከ ዛሬ ድረስ ምን ብሎ ቀረ ይላል? ተፈውሶ ቀረ። እስቲ እንደ እግዚአብሔር ያለ ማንም የነበረው እሱ ክብር ለጌታ ይሁን። ሃሌሉያ። ኤልያስ በተነጠቀ ጊዜ ሰዎቹ ኤልሳን እግዚአብሔር የሆነ ቦታ ጥሎት ወይ ደግሞ የሆነ ነገር አድርጎት ከሆነ እንፈልግ ብሎት ኤልሳን ሲጠይቁት እግዚአብሔር ሰውን ተጠቅሞ እንደማይጥል እግዚአብሔር ሰውን ብቻ መጠቀም ሰውን እንደማይጠቅም አድርጎ የኢያሪኮ ሰዎች ኤልሳ ጋር ሲመጡ ምንድን ያለው ኖ አትፈልጉት፣ ኤልሳ እናንተ እንዳላችሁ የሆነ ገደል ውስጥ ከቶት የሆነ ችግር ውስጥ ከቶት አይደለም ብሎ ሲል የከተማ ሰዎች እምቢ እስኪል ወይ ደግሞ እምቢ ለማለት እስኪከብዱ ድረስ ነዘነዙት። ከዛ ምንድን ያደረገው በቃ ሂዱና ፈልጉት ብሎ ሲል ሰዎቹ ይላል በተራራው ላይ 3 ቀን ሙሉ ከፈለጉ በኋላ አቶ ሲመለሱ ምን አሉ? አላገኘንም ብሎ ሲሉት አይዟችሁ መጀመሪያ እንኳን አትሂዱ ብዬ ነግሬ ነበር አላቸውና መለሰላቸው። ኢየሱስ ጌታ ነው። እግዚአብሔር ተጠቅሞ የሚጥል አምላክ አይደለም በሉስ፣ አይደለም በሉስ፣ ድገሙስ፣ አይደለም በሉስ። ክብር ለጌታ ይሁን። ልክ ኤልሳ በከተማይቱ ላይ ይህን ስራ ሰርቶ ሲወጣ የከተማው ልጆች ወጡና ኤልሳ ምንድን ያሉት? አንተ መላጣ ውጣ ከከተማ ሲሉት መጽሐፍ እግዚአብሔር ቃል ሲናገር ኤልሳ ይላል ዞር አለና በማን ስም? በእግዚአብሔር ስም ልጆቹን ምን አደረጋቸው? ረገማቸው ይልና መጽሐፍ እግዚአብሔር ቃል ሲናገር ይላል ከከተማው ወይ ደግሞ ከአካባቢው ደን ነበረ። ግን ቃሉ ምንድን ይላል? ከዱር ውስጥ ይላል 2 ጅቦች ወጡና 42 የሚያክሉ ልጆችን ሰባበራቸው። ሰውየው በማን ስም ነው የረገመው? ክብር ለጌታ ይሁን። አሁን አንድ ነገር ልንገራችሁ። እግዚአብሔር ዛሬ እንደዚህ ያለኝ እኔ ምናልባት በአግባቡ ይሄን ቃል ለእናንተ ጥቂት 1-5 ሰው እንኳን ይሄን ቃል ከተቀበላችሁ ከዚህ ቀን በኋላ ከእናት የመጣ ከአባት የመጣ ከአያት የመጣ ተወራርዶ የመጣ ስም ብቻ እንድትሆኑ ፍሬያማ እንዳትሆኑ ጎትቶ ያዘ የእርግማን ኪዳን ዛሬ ይሰበራል። የእርግማን ኪዳን ዛሬ ይሰበራል። ነገርን ሁሉ ምኞት ብቻ እንዲሆን ያደረገ ትዘራለህ፣ ፍሬ ሲደርስ ሌላ እንዲበላ፣ ትማራለህ፣ ተመርቀህ ስራ እንዳታገኝ፣ ታገባለህ፣ አግብተህ እንዳትወልድ የሚከለክል የዘርን ፍሬ የሚይዝ የእርሻን ፍሬ የሚይዝ የአገልግሎትን ፍሬ የሚይዝ ከአንተ በኋላ የተነሱ ፊት እንዲሄዱ አንተ እያለ እዛው ያደረገ ዛሬ አንድ ሰው እንዲህ ይሆንለታል። የትኛውንም ዘመን ያስቆጠረው እጅ እግሩን የያዘው ርግማን እግዚአብሔር ያሳብርልሃል። እግዚአብሔር ይሰብርልሃል። እግዚአብሔር ይሰብርልሃል። እስቲ ይሰብራል በል እስቲ እጃችሁ ብልቀቁ ዛሬ በሉ እስቲ እንዳልሄድ እንዳልንቀሳቀስ እንዳላፈራ የከለከለኝን የእርግማኑን በሉ እስቲ ኃይል በሉ እስቲ ይሰብረዋል። ላመነ ለአንድ ሰው ይሁንለት። ላመነ ለአንድ ሰው ይሁንለት። አምላኬ በሉ እስቲ ከኔ ጋር አለ። በቃ ጣልና በቃ ተፈውሷል። ምክንያቱም ኤልሳዕ ጫው ጨምሮ ጫው ነው የፈወሰው የሚባል አማርኛ አለ። እግዚአብሔር እንደሚፈውስ እግዚአብሔር ነገሮችን እንደሚለውጥ የእግዚአብሔር ስም የትኛውንም የኪዳን እርግማን መስበር እንደሚችል የከተማው ሰው እንዲያውቅ ስለፈለገ ነው። አዲስ ማሰሮ ማለት ምንድነው? እግዚአብሔር ጊዜ መስዋዕት አምጡልኝ ብሎ ሲል የሚያነክስ አይፈልግም፣ ጎደሎ አይፈልግም፣ ችግር ያለበትን አይፈልግም። ስለዚህ አዲስ ማሰሮ ምን ማለት ነው? ምንም ያላረፈበት፣ ምንም ያልተጠቀማችሁበት፣ ይሄ ለእግዚአብሔር መስዋዕት የመስጣት መንገድ ማለት ነው። አንዳንድ ጊዜ ለእግዚአብሔር መስዋዕት ሲባል ከሆነ ነገር የቀረበ ከሆነ ነገር የጎደለ ከሆነ ነገር ያነሰ ነገር ምናምን ቀድሞ አንዳንዱ የእግዚአብሔርን ቤት ስራ ለመስራት ጊዜው ትዝ የሚለው የቤቱን ቀዳዳ ከሞላ በኋላ የቤቱን ችግር ከጨረሰ በኋላ ሰው አስረት እንኳን በጣም በዚህ አጋጣሚ ልገራችሁ፣ አስረት እንኳን የፍቅር ስጦታ እንኳን ስታደርጉት ከምንም በፊት ነው ለእግዚአብሔር ማንሳት። ለምን እግዚአብሔር ከሆነ ነገር ጋር የጎደለውን ነገር ምናምን ብታመጡት
ያያቸዋል፣ ይታዘባቸዋል። ምንላቸው ይታዘባቸዋል። ዘሌዋውያን ሄዳችሁ ማየት ይችላል። ስለ መስዋዕትና ስለ አስረት ማለት ይሁን ራሱ እግዚአብሔር ይናገራል። ሙሴ ለሕዝቡ ንገርልኝ፣ ገንዘብ እንዲያመጣልኝ፣ ወርቅ እንዲያመጣልኝ፣ ባመጣ ወርቅ ደግሞ ቤት እንዲሰራልኝ ንገራቸው። ፊተኛውን በትሩን ምንም አይነት ቀንበር የሌለበት እንዳል። ስለዚህ አስረታችን ቅድሚያ የሚነሳው ለምንድን ነው? እግዚአብሔር ተቀባይ ሆኖ ሳይሆን ሰጪ ስለሆነ ለሰጪው መስዋዕት መስጣት ማለት። እግዚአብሔር ጉዳዩ ከአስራት ጋር አይደለም፣ ከልብ ጋር። እግዚአብሔር ከፍቅር ስጦታ ጋር አይደለም፣ ጉዳዩ ከልብ ጋር ነው። እኔ እኮ አንዴ ይህን ነገር ስላሰብኩ ስላልኩ እንጂ ቃል ስለገባው እንጂ ባላረጉሉ ደስ ይለኛል ብያ እያል የምታደርገው ነገር ካለ እመነኝ፣ ለቤትም እርግማን ነው፣ ለቸርቹም ጥቅም የለበትም። ብዙ ሰው የሚቸገረው ምነው እኔ አስራት እያወጣው የፍቅር ስጦታ እየሰጠው ምንም ነገር አያልፈኝም ግን ምንም በረከት የለኝም የሚል ሰው ፈትሹ ቤታችሁ። መጽሐፍ እግዚአብሔር ቃል ሲናገር እናንተ ሲሰጡ እግዚአብሔር የሰማይ መስኮት ይከፍታል። እናንተ ለእግዚአብሔር ስታስቀድሙ እናንተ ቤት የሚከፈተው የሆነች ነገር አለ፣ ሰማይ ነው የሚከፈተው። እናንተ ሰጣችሁ ፈትኑኝ የሚል ቃል አይታችኋል። ሰጣችሁ መሩ ፈትኑ፣ እኔ ስለ እናንተ ይላል የሰማይን መስኮት ባንከፍትላችሁ። ሰማይ እኮ በእናንተ ፊት የሚከፈተው በደስታ የምታደርጉት ነገር ሲሆን ብቻ። እኔ ገጥሞኛ ቃል አንዳንድ ጊዜ ኢቨን ትልልቅ ሰዎች እንደዚህ እኔ እኮ በቃ አሁን ምንም በቃ ዝም ብሎ ነው እንጂ ለህግ ብሎ እንጂ የምሰጠው ምንም ደስ ብሎኝ አያውቅም። ለምን ሰጣለሁ? ምንም የሚመጣ ነገር የለም። ቀድማ አፌን ፈውስ አልኩት። ልብን ፈውስ፣ ልብን አሳምንበት። ለምን እግዚአብሔር የሚያነክስ ባይዘዌ ደስ አይለኝ የሚሰጠው ብለህ ብትል ከሆነ የሚያነክስ መስዋዕት ነው የምትሰጠው። ሙሉ ያልሆነ ቀንበር ያልተቀመጠበት የአንድ ዓመት ተበት ይላል፣ ወይ ደግሞ የአንድ ዓመት ምንም ያልተነካበት አቦት ይላል። ለምን ንጹህ ነገር ነው የምፈልገው ነው እግዚአብሔር የሚለው። ክብር ለጌታ ይሁን፣ ሃሌሉያ። ስለዚህ ንጹህ ማሰሮና ጨው ምንድነው? የኪዳን እንትን ነው። ማሰሮ ደግሞ ንጹህ ነው፣ ለእግዚአብሔር የሚቀርበው በንጹህ ነገር ነው። ስለዚህ አምጡና ወደ ውሃው እንሄዳለን አላቸው። ሲሄዱ ጨው ጣለበት፣ ማሰሮ አልተጠቀመም። ጉዳዩ ምንድን ነው? እንትኑ ለማሟላት ያክል ነው የተናገረው። ስለዚህ ምን አደረገ? ጨው ስጥልበት፣ ውሃ ተፈወሰ። መጽሐፍ ሲናገር ከዛ ቀን ጀምሮ አለ ውሃ ተፈውሶ ቀረ። ዛሬ ይኸውላችሁ ችግሩ የቱ ጋር እንዳለ ካወቀን ውጤቱ መፍትሄው የት እንደሚሆን ምን እንደሚሆን አይከብድንም። አሜን አሜን ነው። ትልቁ ነገር የችግሩን መንስኤ ካወቀን ለችግሩ ደግሞ ውጤት ማምጣት ወይ ደግሞ መፍትሄ ማምጣት አይከብድንም። ቆይ አንድ ሰው የሚያመውን የህመሙን ፔን ለይቶ ካላወቀ መድኃኒት ማግኘት አይችልም። ለምሳሌ የሆነ ብርድ ምን ከሆነ ወይ ደግሞ ራስ ምታት ካለብህ ትኩሳት ካለብህ ለሐኪሙ ስትናገር የትኩሳቱ ሳምቲም ወይ ደግሞ የትኩሳቱ ስሜት ምን እንደሆነ ዶክተሩ ያውቃል። ስለዚህ ለህመሙ የሚሆነውን መድኃኒት ምን ያዛል። የነበረ የውሃ ጭንገፋ ውሃ ያጨነግፍ የነበረው ከምን የመጣ ነው ከተባለ ከዘር እርግማን፣ ከአባቶቻቸው እግዚአብሔርን ካለመስማት፣ እግዚአብሔርን ጥሎ የራሳቸው ፈቃድ ከማድረግ የተነሳ ውሃው ያጨነግፋል። ሰው ይዘራል አያድግም፣ ያገባል አይወልድም፣ ይማራል አይመረቅም። ስለዚህ ለረጅም ዘመን ቆየ። በኤልሳ ዘመን ግን ያ ነገር መቀጠል አልቻለም። አሜን ነው። አሁን በቃ የሆነ አላንገሸገሻችሁ። እኔ እያሉ ለምንድን ነው ጓደኛ የሚባላው? እኔ እያሉ ለምንድን ነው ቤተሰብ የሚባላው? እኔ እያሉ ለምንድን ነው የቤተሰብ በረከት የሚባላው? እኔ እያሉ ለምንድን ነው አጋንንት የሚሰለጥነው? አሁን ውስጣችሁ እንደው ቁጣ አልሞላባችሁ? በጌታ ታክሲ ውስጥ ገብታችሁ የሆነ መናፍስ እያያችሁ እናንተ ላይ ያለው ቅባት ያን መናፍስ መምታት አቅቶት ወይ ደግሞ መናፍስቱን ማዘዝ ሲያቀት ተውሱ ብቻ ጉባኤ መካከል የሚጮው መንፈስ ከጉባኤ የወጣውን መናፍስ ለመገሰጽ እንዲፈራል። ለነፍሳቸው ስጡ። ፓስተር ነብዩ ያውቃል። አንተስ አንቺስ ስልጣን እኮ ተሰጥቶሻል። ኢየሱስ እግዚአብሔር ልጅ እንደሆነ ካመንሽበት ጊዜ ጀምሮ ከተቀበልሽበት ጊዜ ጀምሮ ኦልሬዲ አንቺው ስልጣን አለ። ያ ስልጣን አጋንንትን የማምጣት አቅም አለው። እርግማን የመስበር አቅም አለው። ለምን አንተ ላይ አናሳ ነብዩ ላይ ከፍ ያለ ጸጋ አይደለም የተቀበልከው። ከሙላቱ ሁላችንም የተካፈል ነው። በጸጋ ለጸጋ ተደርቦል፣ በጸጋ ለጸጋ ተጨምሮልን። አንድ ሰው አሜን ይበል። ዛሬ በሉ እስቲ እግዚአብሔር የኪዳንን እርግማን ይሰብረዋል። በኢየሱስ በሉ ይሰብራል። ሀሳቡ ውስጥ ተቀለል። ከዛ ቀን ጀምሮ ይላል ውሃው እስከ ዛሬ ድረስ ተፈውሶ ቀረ። ኤልሳ ይሄን ቃል ከተናገረ በኋላ ሰው ይዘራል፣ ፍሬ ያጭዳል።
ያገባል፣ ይወልዳል፣ ይማራል፣ ይመረቃል፣ ስራ ይይዛል። አሜን ነው ወይ? እንደዚህ ነው የሚሆነው። ከዛሬ ሮብ ቀን በኋላ ብዙ ነገር ትነካላችሁ፣ ነገሮቻችሁ ይባረካል። ከዛሬ ሮብ በኋላ ብዙ ነገር ትጀምራላችሁ፣ መንገድ አይቀርባችሁ። አሜን የሚል ሰው ይሁንለት። ከዛሬ በኋላ ከዚህ ምሽት በኋላ የሰማችሁት መልካም ዜና እንዲሁ በመስማት ብቻ አይቀርም፣ እጃችሁ ይገባል። እንቆምና እንጸልይ።